ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁ ሆይ? እኛ በጣም ሰላም ነን አለን፣ ደህና ነን እላችኋለን። እንዴት ናችሁ? እንዴት ከርማችኋል? ቪዲዮ ከሰራሁኝ ቆይቻለሁ። እንግዲህ ያው አልተመቸኝም ነበር ትላላችሁ እና እንዴት ናችሁ? ሰላም ናችሁ ሆይ? አላችሁ ሆይ? ስራ ጤና እንዴት ይዟችኋል? ዩቲዩብስ እንዴት እየሄደላችሁ ነው? እኛለን ትላላችሁ እስካሁን እንግዲህ እና እንግዲህ ዛሬ በሸመን ልንሰራ ነው። በሸመን ልንሰራ ነው። ይሄ ኩሽና ወይም ስጎ ይባላል። ስጎ በዚህ እንሰራለን ወይ ኩሽና ይባላል እዚህ ሀገር። እንግዲህ ያው በሁለት ቋንቋ ችግር ነው። ዘይታችንን ጨምረናል። እንግዲህ የፈጨሁትን ሽንኩርት አፈናጠርኩት። የፈጨሁትን ሽንኩርት አደርጋለሁ ማለት ነው። እና ትላላችሁ ያው አንድ እጅ ስለሆነ ትንሽ መንጠራ ብሎብኛል፣ ይቅርታ። በአንድ እጅ ስልክ በአንድ እጅ ስራ ግን አይመችም እናንተ በነገራችን ላይ ማለት ነው። እና ዘይታችንን አርገን ሽንኩርቱንና ነጭ ሽንኩርቱን በአንድ ነው ዛሬ የፈጨሁት ቶሎ እንዲያፈጥነኝ ብዬ ማለት ነው። እንግዲህ ውዶች እንደዚህ ሆም ጥጥ አድርጎልናል። ሽንኩርቱ እንደዚህ ሲሆን ይጣፍጣል ማለት ነው። ጣዕሙ እና ማለት ነው እንደዚህ ኩማ ሽንኩርታችን እየበሰለ ነው። እኔ በጣም ደስ ሽንኩርታችን ስለወድ በጣም ነው የምወደው። ከዛ እዚህ የፈጨሁትን ዲዛይን ያደርገዋለሁ ማለት ነው። ፈጭቻለሁ። ቲማቲም በፈጨሁበት ላይ አድርጌ ነው። ይሄ ቀያዩ ደግሞ ምንድነው እንዳትሉ ያው ቲማቲም ስለምጨምርበት ቲማቲሙን መጀመሪያ ፈጭቻለሁ ማለት ነው። እና እህቶቼ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። እኔ አዲስ ነው ጀማሪ አበረታቱ በእውነቱ ነገር ማለት ነው። ቪዲዮዬን ይዩልኝ። እዛ እንደዚህ በዚህ መልኩ ቀስ ብሎ ይደርሳል ማለት ነው። በጣም እንጣፍጥ በሸመን ነው የሚሆነው ማለት ነው። የዲዛይን ደግሞ ይጣፍጣል። በጣም ነው ሰዎች የሚወዱት ልጆቹ ሁሉ እንደዛ ነው እና ማለት ነው። እንደዚህ በዚህ መልኩ የዲዛይን ውሃው ጠፍ እስከሚል ድረስ እንደዚህ እናቅላለዋለን ማለት ነው። ምሽት እስከሚል ድረስ እንደዚህ ሽንኩርቱንና ዶሮዋን ብቻ ማለት ነው። ከዛ ቲማቲምና ሳልሳ መጨመር እንችላለን። ያሳለ ግን የሁሉም ጠሪቅና መንገዱ የተለያየ ነው። በፈለጋችሁበት ጠሪቅ መስራት ትችላላችሁ። ይህን መከተል የለባችሁም። ምክንያቱም እያንዳንዳችን የራሳችን የሆነ የራሳችን የምንፈልገው በራሳችን በምንፈልገው መንገድ እንሰራለን እና የሁሉ አሰራር አንድ አይደለም ለማለት ፈልጌ ነው። እኔ የምሰራውን የሚከተል አለ፣ ሌላ ሰው ደግሞ የሚሰራውን የሚፈልግ አይነት ነገር አለ። ሁሉም የየራሱ የሆነ ሙያ ስላለ በራሱ ሙያ መስራት በራሱ ጠሪቅ ይችላል እላችኋለሁ። እናንተስ እንግዲህ አሁን እንደዚህ ሆኖልናል። እንግዲህ እናንተ ባህራቱን ከስርም መጨመር ትችላላችሁ። ከላይም ቲማቲሙን ሳልሳውን ምናምን ከጨመራችሁ በኋላ መጨመር ትችላላችሁ። እኔ ባህራት ያለኝ ነው ዝም ብዬ ያራስኩት ማለት ነው። ከሁሉም አይነት ደበላልቄ ፍልፍል አስወጥናል ማለት ነው ያራስኩት ማለት ነው። ይሄን ትንሽዬ እሳቱ ጋር አስመታውና ሳልሳውንና ቲማቲሙን ጨምርበታለሁ ማለት ነው። እናንተ ቅመሙን እንደፈለጋችሁ ከስር ማድረግ ትችላላችሁ፣ ከላይ ማድረግ ትችላላችሁ። እንደነገርኳችሁ የሰው መንገድ እና የሰው አሰራር አንድ አይደለም ብያችኋለሁ። እኔ እንደዚህ ስለማወድ ነው ከስር ሲቅላሉ። ከዛ የቲማቲም ድልኩን ጨመርኩበት። እንደፈለጋችሁት መጠን የሰዎች ሴትዮዋ አትወድ ሳልሳ ሲበዛ አትወድ። የቲማቲም ድልህ ይሉታል ኢትዮጵያ መሰለኝ።
ከዛ እንደዚህ አድርገን ትንሽ ታቁላላን በኋላ ደግሞ አሁን ቲማቲም ፈጭቼ ያኖርኩት ስላለኝ ጨምረዋለሁ ማለት ነው። እና ደግሞ እንደረሳሁት ማጂ ማረግ ትችላላችሁ። ማጂ እኔ ያው ከጨረስኩ ነው፣ ከሌለ የለም ነው ማለት ነው። ሰዎቹ ካለም መጨመር ትችላላችሁ። እንትን ይጨርሻለሁ። አብዛኛውን ጊዜ አይወዱም ማጂ እናውቃለሁ። እና እናንተ ማረግ ትችላላችሁ የፈለጋችሁትን ቅመም አይነት እላችኋለሁ እህቶቼ። እና አብራችሁኝ ነው እና እንግዲህ እህቶቼ እንደዚህ እየበሰለልን ነው። አሁን በዚህ መልኩ እየበሰለልን ነው። ቲማቲማችን እና ሳልሳን ጨምረናል። በጣም ነው የሚጠማው በሰለ አረቦች በጣም ይወዳሉ። እና እህቶቼ እንግዲህ እንደዚህ ብሎ እየበሰለልን ነው። እንደምታዩት እንደዚህ ብሎ እየበሰለልን ነው ማለት ነው። እዚህ ጋር ደግሞ የመኮረኒ ውሃ ጥጃለሁ። እንግዲህ የመኮረኒያችን ውሃ እዚህ እየፈላልን ነው። ጨውና ዘይትና ጨው እንጨምራለን ማለት ነው። እንዳይያያዝብን መኮረኒው እንዳይያያዝብን ዘይት እናደርጋለን ማለት ነው። እንግዲህ የመኮረኒያችን ውሃ ይፈላችልኝ ማለት ነው። መኮረኒውን እናንተ እንደምትፈልጉት ማድረግ ትችላላችሁ። እንዲበዛብኝ አልፈለኩም ዝሮ ትንሽ ቀንሻለሁ ማለት ነው። ምክንያቱም ትንሽ ሰዎች ይበዛል የሚሰጣት የሚፈልገው ትንሽ ስለሆነ ማለት ነው። እናንተ ግን እንደፈለጋችሁ ማድረግ ትችላላችሁ። እና ወደች እንግዲህ መኮረኒያችን እንደዚህ ሆኖ ተልያለልን ነው፣ እየፈላልን ነው፣ እየበሰለልን ነው ማለት ነው። እዚች ጋር ደግሞ ሽናይቱ እየበሰለች ነው። ሽናይቱ እዚህ ደግሞ በሰመን ልንሰራ ዝብዳ እያቀለጥኩ ነው ማለት ነው። ይቀልጣል። በዘይትም መስራት ትችላላችሁ፣ ግን በዝብዳ ይጣፍጣል በጣም እና አብራችሁን ሆኖ ተወዳጆች። እንግዲህ ተወዳጆች በስምምነት ልንሰራ ነው። ዝብዳ እንደነገርኳችሁ አድርጌያለሁ። ዘይት ማድረግ ትችላላችሁ። ከዛ ዱቄት፣ ነጭ ዱቄት እንደፈለጋችሁ። እኔ 2 ማንኪያ አደርጋለሁ፣ በቃዋል ትንሽ ስለሚሰራ። ከዛ እንደዛ አድርጋችሁ ዱቄት ብቻ የሚበስል ነው። መጀመሪያ ከስር ዱቄቱ መብሰል ስላለበት እንጂ ዱቄቱና ዝብዳው ብቻ ነው። ምክንያቱም በኋላ ልቅልቅ እንዳይል ማለት ነው። ካሊ ሲጨመርበት እንደነገርኳችሁ መብሰል አለበት። እንደዚህ ነው። ከዛ በጣም እጅ ያስፈልጋል። እኔ ሀሊብ ንዶ ነው የጠበቅኩት ነው። ሀሊብ ሳይል አልመጣልኝም ነበር ነው ማለት ነው። በሀሊብ ሳይል በሀሊብ ሳውዲ መስራት ትችላላችሁ። እኔ ስላላመጡልኝ እና ማለት ነው። አሁን ሀሊባችንን ጨምረናል። ትንሽ እያረኩ ነው ጨመርኩት፣ እንዳይጓጉ ማለት ነው። በጣም መምታት አለበት። በእንደዚህ አይነት በጣም መመታት አለበት። ተጓጉ ነው ጥራት ነው። ጨርሻ ሀሊብን አላረኩትም ገና ጓጉለት እንዳይኖረው ብዬ ነው። ከዛ በኋላ ማለት ነው ጓጉለቱ ከጠፋ ምናምን በኋላ በደንብ ከሰምታ በኋላ ያለውን ጨምሩት ማለት ነው። እኔ እንደነገርኳችሁ ሀሊብ ንዶ ነው ብያችኋለሁ። አፈናጠጥኩት። ያው ቶሎ መመታት ስላለበት ነው። ይቅርታ እንዲህ እያደረግን እስከሚበስል እናነካካዋለን ማለት ነው።
እንግዲህ ወዶችዬ መኮረኒዎችን ያው በስሉልናል። ከዚህ በላይ ያን መቆየት አያስፈልገውም። ደግሞ በሸመናችን እንደዚህ ቀስ ብሎ እሳቱ ቀነስ ባለ እየበሰለ ነው ማለት ነው። እዚች ጋር ደግሞ ኩሽናችን አለች ማለት ነው። እንግዲህ ልንጨርስ ነው ስራችንን እና እንደዚህ ቆርጠናል። ከዛ ደግሞ ፍልፍል አስወጥና ከሞን ካላችሁ ከሞን አርጉበት። ዛሬ ምግብ ስለጨረስኩኝ አላስከብቼ ስላስወጥቼ ነው ያደረኩበት እና መልክ ትንሽ ጨምራላችሁ። እንዴት ስታረጉት ይኸው ጥቁረቱ ይጠፋል። እንግዲህ በሸመናችን ወፍር እያለ እየመጣልን ነው። ይኸው አሁን ቅድም ውሃ ነበር፣ አሁን እየወፈረልን ነው እላችኋለሁ። ከዛ ይሄ ኩሽናው ስላበቃ እናንተ ከፈለጋችሁ አለማድረግ ትችላላችሁ፣ ተፈለጋችሁ ማድረግ ትችላላችሁ ማለት ነው። ኩዝባራ ጨምሬበታለሁ። ይጥማል። ሽታውን በጣም መጥናን ነው እላችኋለሁ። እና እንደዚህ አድርገን አሁን ይሄ እንግዲህ በቅቶታል። ከዛ ይሄ የውትዬ እየሆነ ነው። ጨውና ፍልፍል አስወጥ ከሞን ጨምራችሁ ሰራት ማለት ነው። ስራችን አንዳንዶች እንቁላል ያደረጉበታል መሰለኝ ከላይ። እኔ ግን ደስ አይልም፣ ይሸታል። የቴሌቪዥኑ ድምፅ እየገባብኝ ነው። እንግዲህ በጣም ይቀርታል። እነሱን ታው ማለት አይቻልም። ትላላችሁ እንደዚህ እየፈላ ነው። በጣም ሳይወፍር ሳይቀጥንም መካከለኛ ሲሆን እስር ድረስ እንትን ይላል ማለት ነው። ያገኘዋል ከላይ ብቻ ቁጭ አይልም። ከዛ ጨዋችሁን ትቀምሳላችሁ ማለት ነው እንደምትፈልጉበት መጠን። እንግዲህ እንደዚህ ከሆነ ትንሽዬ ከፈላ ይበቃዋል እንግዲህ ማለት ነው። እንደዚህ ከሆነ እየፈላለን ነው። እኔ በምፈልገው መጠን ልክ ነው የሆነልኝ። ውፍረቱም ቅጥነቱም ማለት በጣም ወፍራም ሲሆን ጥሩ አይደለም፣ ቁጭ ነው የሚለው ወደ መኮረኒው ውስጥ ምናምን ገብቶ እንትን አይልም። ከላይ ብቻ ነው ቁጭ የሚለው ማለት ነው። እንደዚህ ሲሆን ግን አሪፍ ነው ማለት ይሄ ስለበቃው ጨውም ተቀምሷል ምናምን በቃ ማለት ነው። እናጠፋዋለን። እንደዚህ ከላይ ሲታይ ግን ቀጭን ይመስላል፣ ግን ቀጭን አይደለም። ለእኔ ወፍረቱ በጣም በቂ ይመስላል። እናንተ ግን እንደፈለጋችሁት እና እንደዚህ አድርገን በቃ እናጠፋዋለን። እንግዲህ አፈነጣጥሬ ያለሁ እንደዚህ ይቅርታ ትላላችሁ። አጠፋሁ። ከዛ እንግዲህ እህቶቼ ይሄንን ሲኒዬ በሲኒዬ ስለሆነ የምንሰራው ከዛ ከበሸመኑ ትንሽ ቀዳ አድርጌ ያረግልታለሁ ማለት ነው። ከስር እኔ ለየል እንዲሆን ነው። አለማድረግ ትችላላችሁ፣ ግን ለስለስ ያለ መኮረኒ እንዲሆን ነው ማለት ነው። ድርቅ እንዳይል በጣም ከዛ ቅድም ያበሰልነው መኮረኒ ወይ በአንድ እጅ ግን በጣም አይድረስ ነው መስራት አትችሉም። እንዲህ አርጌ እንደዚህ ለሶስት ሲል በጣም እንትን ነው የሚሆነው። እኔ
እንትን ሲሆን ምንድን ነው ስሙ ናሽፍ ሲሆን ስለማይወዱ ነው የማበዛው። እናንተ አለመጨመርም ትችላላችሁ። ለየን ነው የሚወዱት። እንደዛ አድርገው ነው የምትለይ ሴትዮ ማለት ነው። ያው መቼስ በእነሱ ፍላጎት አይደለም የምንኖረው ትላላችሁ። ከዛ በኋላ ደግሞ እዚህ ደግሞ ኩሽናውን እንጨምራለን። እህቶች እንግዲህ ይቅርታ በአንድ እጅ ስለሆንኩኝ እንትን አይደለኝም ማለት ነው። እንደዛ አድርገን እህቶች እንግዲህ እንደዚህ አድርገን ጨርሰናል ማለት ነው። ድምጽ እየገባብኝ ነው ቴሌቪዥኑ እንግዲህ ይቅርታ። ከዛ ደግሞ የቀረንን መኮረኒ መልሰን እንደዚሁ ከላይ እናደርጋለን። ለቪዲዮ ጥራት ይቅርታ። መብራቱ አንድ እጅ ግን በጣም ነው የማይመቸው። እሺ ድምጽ እየገባብኝ ነው ከኔ ብዙ። ከዛ እህቶቼ ይህንን ማለት ነው በሸመናችንን እንጨምራለን። እንግዲህ እኔ እንደዚህ ቀጠን ሲል ነው የምወደው ብያችኋለሁ። አውቄ ነው እንደዚህ ያደረኩት። እስር ነው እንትን የሚለው ማለት ነው። ስር ድረስ ይገባል። ከዛ በጣም ነው እንትን የሚለው ልስልስ ያለ ነው የሚሆነው። እናቶች እንግዲህ በዚህ መልኩ በሸመኔ ያው እንደምታዩት በቅቶኛል ማለት ነው። በቂ ነው ያደረኩት። በቃ እንደዚህ እኮ ነው። ጅብን ኖዘሪላ ካላችሁ ከላይ ንስንስ ብታደርጉት ለለውኑ በጣም ምርጥ ነው። ፍሩን ሲገባ በጣም ኩሌ መስሎ ነው የሚወጣው ማለት ነው። ደሃቢ ያኔ ወርቅ ይመስላል ማለት ነው። ከዛ እስቲ እንግዲህ ደግሞ ፍሩናችንን እናስገባውና እንየው ማለት ነው። አብራችሁን ቆዩ። ቪዲዮዬን በማየት ላይክ በማድረግ ሰብስክራይብ በማድረግ ተባበሩ እህቶቼ። ለቪዲዮ ጥራት ይቅርታ ብያለሁ። እንግዲህ እህቶቼ በዚህ መልኩ ወደ ፍሩናችንን አስገብተናል። ሲወጣ ደግሞ እንግዲህ ሲበስል አብረን እናያለን። እንግዲህ እህቶቼ እንደዚህ ሆኖ በስሏል። ያው ትንሽ እንትን ብሎብኛል። እንትን ይሄ ምንድን ነው ጅብነ ነው ዘሪላ ስለሌለው ነው እንደዚህ እንትን ያለው ማለት ነው። ቀይ ይሁን ብላ ነው ሴትይቱ ትንሽ ጠፈፍ ይበላ ማለት ነው እላችኋለሁኝ። እና ይሄን ይመስላል ዛሬ የሰራ ነው ማለት ነው። እና ስለተከታተላችሁኝ ከልብ አመሰግናለሁ። ፕሊዝ እና በቃቶች አመሰግናለሁኝ። ትንሽ ገባ አድርጌዋለሁኝ ይቅርታ። ጅብን ስለሌለው ነው ስራ። ሼር ላይክ ሰብስክራይብ አድርጉ። ቪዲዮዬን ይውልኝ።